ሰምቼ ነበረ። ስር ነው ያደግኩት ይላል ደግሞ መለስ ዜናዊ። ጭን ስር ነው ያደግኩት አለ። እንግዲህ ጭን ስር ምን እንደሚደረግ ሰው ጭን ስር ካለ ጭን እዚህ ስር አዜብ መስፍናት እንደዛ ማለት ያለባት እሷ ነው። መለስ ዜናዊ ጭን ስር ነው ያረጀሁት ነው እንጂ የምትለው ያደግኩት ማለት አትልም። እሷ መለስ ዜናዊ ጭን ስር ነው ያደግኩት ይላል። ከዛ ዮኒ ማኛ ደግሞ መጥቶ ቪዲዮዎቹን አይቻሉ ትላልቅ ስብሰባ ላይ ከፊት ተቀምጦ ይሄ ቴዲ ደግሞ እግዚአብሔር የለት የአባዱላ ሹፌር ነበረ። ወይ ታታ እና የዛሬው ዝግጅታችን ይህን ይመስል ነበር። ስለዚህ መጠንቀቅ አለባችሁ፣ ሁላችሁም መጠንቀቅ አለባችሁ፣ ከስካመሮች መጠንቀቅ አለባችሁ። እኔ ኢንጆይ እያደረግኩ ነው የሚሄደው። ብረታ ብረት የሆኑ እንደ ብሪጅስቶን የመሳሰሉ ሴቶች አሉ። አንድ ሄለን ሾው የምትባል አውቃታለሁ። ድምጿ ቋቋቲያ ማለት ነው የምትል አንድ አለች። ስትሰድበኝ ነው የማውቃት። በጣም ትሰድበኛለች። በጣም ብዙ ነገር ታወራለች። አሁን አንደኛ እና መስክሩልኝ ይላል ደግሞ ስለ እኔ ተናገሩ እንጂ ነከሌን ነከሌ አልተናገሩ ነከሌን ነከሌ አልተናገሩ ምናምን። በቃ ተበልተሻል አዴ። አሁን መሸብለል ነው ያለብህ፣ መሸብለል ነው ያለብህ። ጸጉርህም እግዚአብሔር ያብዛልህ፣ ጸጉርህንም እግዚአብሔር ያብዛልህ። ግን እንትን አርቲፊሻል ከምታደርገው እንትን ብትል ጥሩ ነው። ሰምቼ ነበር። እግዚአብሔር ደግሞ ጋብዞኛል ብለሃል አሉ። እንዴት እንደጋበዘ አላውቅም። እግዚአብሔር ምሳ ጋብዞኛል ነው ምናምን ከፍሎልኛል፣ 2 ጊዜ ከፍሎልኛል ብሏል። የፕሮቴስታንት ነገር መጨረሻው እንደዚሁ መቃዠት ነው። ፕሮቴስታንት ስትሆን እንደዚህ ነው። ሌላው የገረመኝ አያና ነው። አያና እልል በሉ ነው የምለው እኔ። አያና የዛሬ ዓመት 2017 ላይ የባህር በር አግኝተናል ብሎ እንዲህ ሲለኝ ነበር። አያና ሰዎች ኮንግራቹሌሽን ያልኳችሁ እንኳን ደስ ያላችሁ። በዚህ በአዲሱ ዓመት ላለፉት ጥቂት ወራት ስንመካከር፣ ስንወያይ፣ ስናወጣ ስንወርድ ለግጭት መንስኤ ይሆናል ብለን ስንሰጋም የነበር ነው የኢትዮጵያ የባህር በር ጥያቄ ከሶማሌላንድ ጋር በተደረገ ስምምነት ፒስፉሊ ሪዞልቭ እንደተደረገ እና ወደፊትም ለፓን አፍሪካኒዝም እኔ አቅጣጫ ጠቋሚ ይሆናል ብዬ ተስፋ የማደርገው ዜና ነው እየሰማን ያለ ነው። እንኳን ደስ ያላችሁ። ሌሎች ልዩነቶቻችንን ከጦርነት እና ከግጭት በራቀ በመነጋገር እና በመመካከር ወደምንፈታበት እንሄዳለን ብዬ ተስፋ አደርጋለሁ። ይህ ዓመት እንዲህ አይነት መልካም ዜናዎችን የምንሰማበት የተሻለ ኮንፍሊክት ኤንድ ኢሹ ሪዞሉሽን አካሄድ የምንፈጥርበት ይሆናል። ተስፋ አደርጋለሁ። መልካም አዲስ ዓመት። አሜን አሜን። በእውነት እኔ አያናን በጣም ማከብረው ሰው ነው። 2017 ላይ አዲስ ዓመት ላይ እንኳን ደስ ያላችሁ እልል በሉ። ሴቶች በእልልታ ወንዶች በጭብጨባ አመስግኑ። ወደብ አግኝተናል ብሎ ነበር አያና። አያና እንግዲህ ጥሩ ተናጋሪ ነው፣ አማርኛ ተናጋሪ ነው። የሸዋ ኦሮሞ ይሁን አላውቅም።